የተወደዳችሁ ቅዱሳን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። በዛሬው ፕሮግራማችን የኦሪት ዘጸአት መጽሐፍት ዋና ጭብጥ ሐሳብ ምንድነው የሚለውን በዝርዝር እንመለከታለን። እስከ ፕሮግራሙ ፍጻሜ እንድትከታተሉኝ በአክብሮት ጠይቃለሁ። የኦሪት ዘጸአት መጽሐፍት በብሉይ ኪዳን ውስጥ ከሚገኙ 5 የኦሪት መጽሐፍት ሁለተኛው መጽሐፍ ነው። ዘጸአት የሚለው ስያሜ የመጣው ከግሪክ ቃል ሲሆን ትርጉሙ መውጣት ወይም መለየት ማለት ነው። ይህ መጽሐፍ የእግዚአብሔር ሕዝብ የሆኑት እስራኤላውያን ከግብፅ ባርነት ነፃ የወጡበትን ታሪክና ከዚያ በኋላ ያጋጠሟቸውን ክስተቶች የሚተርክ በመሆኑ ይህንን ስም አግኝቷል። የዘጸአት መጽሐፍት ዋና ዋና ጭብጦች በ5 ክፍሎች የሚከፈል ሲሆን እንደሚከተለው በዝርዝር እንመለከታቸዋለን። የመጀመሪያው ክፍል የእግዚአብሔር የማዳን ሥራ ነው። ይህ መጽሐፍ ማዕከላዊ ጭብጥ ነው። እግዚአብሔር ከግብፅ ባርነት ይማቅቁ የነበሩትን እስራኤላውያንን ጩኸት ሰምቶ በኃያል እጁና በታምራት ወይም በ10ቱ መቅሰፍቶች ከፈርዖን ጭቆና ነፃ አውጥቷቸዋል። ይህም እግዚአብሔር ሕዝቡን ከማንኛውም አይነት እስራት፣ ጭቆና የሚያድን መሆኑን ያሳያል። ይህም ጭብጥ በክርስትና እምነት ውስጥ ክርስቶስ ሰውን ከኃጢአት ባርነት ነፃ የሚያወጣ ምሳሌ ተደርጎ ይወሰዳል። በሁለተኛው ክፍል እግዚአብሔርን ማወቅና ራሱን መግለጥ ነበር። በዘጸአት መጽሐፍት እግዚአብሔር ራሱን ለሙሴና ለእስራኤል ሕዝብ በሚገርም ሁኔታ ገልጧል። ይህንን ክፍል በሁለት ዋና ዋና ነጥቦች መመልከት እንችላለን። የመጀመሪያው ነጥብ የስሙ መገለጥ ነው። እግዚአብሔር ለሙሴ ያለና የሚኖር እኔ ነኝ ወይም ያህዌ በማለት ዘላለማዊነትና የሁሉን ቻይነት ስሙን ገልጧል። በሁለተኛው ነጥብ በታምራት በ10ሩ መቅሰፍቶችና በኤርትራ ባህር መከፈል አማካይነት ኃይሉንና በግብፅ አማልክት ላይ ያለውን የበላይነት አሳይቷል። በሦስተኛው ነጥብ የቃል ኪዳን መመስረት ነው። እግዚአብሔር እስራኤላውያንን ከግብፅ ካወጣቸው በኋላ ወደ ሲና ተራራ ወስዶ ከእነርሱ ጋር ልዩ ቃል ኪዳን ገብቷል። እነዚህንም በሁለት ዋና ዋና ነጥቦች መመልከት እንችላለን። እግዚአብሔር የእነርሱ አምላክ እንደሚሆን እርሱም የእርሱ ቅዱስ ሕዝብና የካህናት መንግሥት እንደሚሆኑ ቃል ገብቷል። ሁለተኛው ነጥብ ይህ ቃል ኪዳን እግዚአብሔር ለቀደሙት አባቶች ወይም ለአብርሃም፣ ለይስሐቅ፣ ለያዕቆብ የገባውን ተስፋ ማደስ ነው። በአራተኛው ክፍል ሕግና ሥርዓት መስጠት ነው። እግዚአብሔር ከሕዝቡ ጋር ቃል ኪዳን ሲገባ እንዴት መኖር እንዳለባቸው የሚመሩትን ሕግ ሰጥቷቸዋል። ይህም አራተኛውን ክፍል ሁለት ዋና ዋና ነጥቦች መመልከት እንችላለን። የመጀመሪያው ነጥብ 10ሩ ቃላት ወይም 10ሩ ትእዛዛት ነው። በሲና ተራራ ላይ ለሙሴ የተሰጡት ዋና ዋና የሞራልና መንፈሳዊ ሕጎች ናቸው። ሁለተኛው ነጥብ እነዚህ ሕጎች ሕዝቡ ከእግዚአብሔርና እርስ በርሳቸው ያላቸውን ግንኙነት የሚደነግጉ ናቸው። አምስተኛውና በመጨረሻው ክፍል የምናገኘው ደግሞ አምልኮና የእግዚአብሔር መገኘት ነው። የዘጸአት መጽሐፍት ሁለተኛው ክፍል በዋናነት የሚያተኩረው አምልኮ በማደራጀት ላይ ነው። ይህንን ክፍል ደግሞ በ3 ዋና ዋና ነጥቦች መክፈል የሚቻል ሲሆን የመጀመሪያው ነጥብ የመገናኛው ድንኳን ነው። እግዚአብሔር በሕዝቡ መካከል እንዲኖር ሕዝቡም
እርሱን የሚያመልኩበት የተቀደሰ ስፍራ እንዲሰሩ አዝዟል። በሁለተኛው ነጥብ ድንኳኑን ለመስራት የወረዱ ዝርዝር መመሪያዎችና የካህናቱ አደረጃጀት አምልኮ ለእግዚአብሔር ምን ያህል አስፈላጊ እንደሆነ ያሳያል። የመጨረሻው ነጥብ መጽሐፉ የሚደመደመው የእግዚአብሔር ክብር የመገናኛው ድንኳን ሲሞላው ነው። በአጠቃላይ የዘጸአት መጽሐፍ